ያልተማርሽው አንቺ ነሽ በሲስተር በቃ ሂድና አማርኛ እንትን ስናፈታትን ተማሪ መጥቶ እንዴ ቁጭ ብለሽ ተማሪ። ክርስቶስ ባሪያ ነው፣ እግዚአብሔር ባሪያ ነው። ላሳይሽ ትፈልጊያለሽ? ቃል በቃል ላሳይሽ። አምላኬ ለምን ታውከኛለህ? እሱ በስጋ ወራት ላይ መስቀል ላይ ማለት ነው። በስጋ ወራት በአጥንት ወራት አሁን ብቻ የሚለውን እስቲ አምጣ ያልከው። አዎ ሰው ብቻ ነው። ላሳይሽ ማስረጃ ልክፈትልሽ እና ብቻ የሚለውን እንዳትረሳ። ከማን ሰምቼ ነው የምናገረው አለ? ከእግዚአብሔር። ተመለሰልሽ? አልተመለሰለም። አንደኛ ነገር ብቻ የሚለውን አላመጣም። ሁለተኛ ነገር እግዚአብሔር ማን ነው ሲጀምር? እግዚአብሔር እኮ ሶስቱም የአብ የሚወልድ መንፈስ ቅዱስም ስም ነው። እና እንደዛ ያለሽ እግዚአብሔር ማለት አብ ብቻ ነው። እዚህ ጋር እንትኑ ሲጀምር የሚያመለክተው አካል ከባህሪ አንጻር ነው መናገር። ላምም ጭምር ናት ያለሽ እንዴ? እኔ ከሱ አንጻር አላልኩ። ኦኬ በግናት ካልክ ምን አይነት ማለት ነው? ጾታም ወንድ ልጅ ነው፣ ፍጡር ነው፣ ጽንስ ነው ባጭሩ ማለት ነው። ኖ እኔ እኮ እያልኩ ያለሁት ብቻ ነው ለመሆኑ ከራሱ ታመጫለሽ። ኢየሱስ ፍጡር ነው አይደለም? የፈጠረውን ስጋ ነው የተዋሃደው። ፍጡር ነው አይደለም? የፈጠረውን ስጋ ነው የተዋሃደው። የባሪያን መልክ ሲስ ኦኬ። ስለዚህ ኢየሱስ ክርስቶስ ስጋው ቅድመ ዓለም መለኮት እሺ፣ ፍጡር ነው አይደለም? ኢየሱስ ክርስቶስ ኢየሱስ ፍጡር ነው የሚላለ ኢየሱስ ብሎ ነው የሚለውን አይደለም። ፕሮፋይል ያረክሽ ሰው ራሱ የሱ ተማሪ ራሱ ከሆነች ታውቂያለሽ። እስላም ሚውት ማድረግ ይችላል። ኦኬ ሚውት። ሰላም አለይኩም። በአማርኛው ላይ ሰው የተቀመጠበት ዋናው ምክንያት እንደ ሰዎች እንዳይወዛገቡ እንጂ ፍጡርነቱን የካደውን አይደለም የተባለው። ከማርያም የተወለደው አካል ፍጡር ነው አይደለም? መጽሐፍ ቅዱስ ያለ ኢየሱስ ፍጡር አይባልም ማለት እንደዛ ነው ያስረዳ ሐኪ ማለት ነው። ወይ በምኑ ነው ያደረገው? ስጋውን ጥሎ ነው ያደረገው? እኔ ስጋውን ጥሎ ነው ያደረገው አላልኩሁም፣ ግን ስጋን እዚህ ጋር የተናገረው ክፍል ላይ ስጋን ከመዋሃዱ አንጻር ነው ፍጡር የተባለው እንጂ ባህሪው አንጻር ነው አላለም። ያን የተዋሃደውን ስጋ ፍጡሩን ታመልከልሽ ታመልኪ? እሱ ፍጡር ነው የሚላለ ሙሉ ለሙሉ። አሁን እኮ ያን እኮ ነው ይኸው ልስማኝ 10 ቁጥር አምላክ ኦኬ ቃል ማለት ነው። ያኒ የባሪያ መልክ ያዘ የራሱ አደረገ። አልተጠየቅሽም። ኢየሱስ ክርስቶስ ፍጡር ነው። ፍጡር ታመልከልሽ ታመልኪ? ደዋሬ ሙሉ ለሙሉ ኢየሱስ ላዝም የተፈጠረ ነው። አንዴ ስማኝ፣ ስጋ የተፈጠረ ነው። ኦኬ የፍጡሩን ስጋ ነሳ አድርገው አይደለም የራሱ ያደረገውን ስጋ ይዞ ነው ያደረገው። የራሱ ያደረገውን የፈጠረውን ስጋ ማለት ነው። የፈጠረውን ስጋ የፈጠረው ቆይ ያልተጻፈ አታንብቢ። ችግር የለውም ያለጋ ማሪያ ነጥርከን አሳየ። ቆይ ያንን ይዞት ያደረገውን ፍጡሩን ስጋ ታመልኪዋለሽ ወይስ አታመልኪው? ክርስቶስ ሲባል ይኸውልህ አምላክ ነው። ኦኬ ፍጡር ነው ብቻ የሚል የለም። ራሱ ፈጥሮ የተዋሃደውን ስጋ ነው የያዘው ማለት ነው። ያ ስጋ ያኔ የራሱ አድርግቶታል። አንዴ ስማኝ እስቲ። ቆይ መዋሃድ ማለት መቀላቀል ማለት ነው አይደል? ሁለት ነገር መለኮትና ሰው ነው ተዋሃደ ብለሽ የምታምኚ አይደል? አይ መደበላለቅ ያኔ እንትን ማለት አይደለም። ድብልቅልቅ ያለ ለምሳሌ ክርስቶስ ቃል ስጋ ሲዋሃድ ያኔ አምላክነቱን ትቶ ሰው ሆነ፣ ሙሉ ለሙሉ ወደ ሰውነት ተቀይሯል ማለት አይደለም። አምላክነቱ አለ፣ ስጋን ደግሞ ያዘ ይባል። ቆይ ገባኝ። ያንን የያዘውን ስጋ ፍጡሩን ስጋ ታመልኪዋለሽ ወይስ አታመልኪውም? እኮ ይኸውልህ ከአምላክ ጋር ስለተዋሃደ እኮ የራሱ ስላደረገ መለኮት የራሱ ስላደረገው ነው እኮ የምናመልከው። መለኮት የራሱ አደረገው ያንን ስጋ። ኦኬ ልትነጥለው አትችልም። ያን ሊነጠል አይችልም። ስጋው የራሱ ስለሆነ መለኮት ስጋ አለው። መለኮት ስጋ አለው። መለኮት ስጋ አለው መልሽ። አልሰማም እንዴ?
ፍጡር ነው ካልሽ እስካሁንም በስጋው ነው ያለው። ስለዚህ ፍጡር ታመልኪያለሽ ማለት ነው ባጭሩ። ሄዳለች። ኦኬ ሌላ የሚቀጥል ይትባረክ። እንዴት ነህ? ሰላም። ባሪያ ምን ማለት ነው? የአምላክ አገልጋይ ተገዢ ማለት ነው። አዎ የባሪያ ባሪያ ነህ? አዎ አመልከዋለሁ። እሱ ባሪያው ያ ባሪያ ብቻ አይደለም፣ ሌላም ብዙ ነገር አለው። ኢየሱስ ሁሉ በሁሉ ነው ይላል። አንተ እንደምትለው አንድ ነገር ብቻ አይደለም። አልጠየኩም። ኢየሱስ ባሪያ ነው ወይስ? ኢየሱስ ባሪያ ነው ስላው አልከኝ። አዎ አገልጋይ ነው። አንተ የባሪያ ባሪያ ነህ? አዎ ባሪያ ነኝ። አገልጋይ ነኝ። የባሪያ ባሪያ የአገልጋይ አገልጋይ ማለት ነው። አዎ ምንም ያሳፍራል ወይስ ምንድን ነው ሐሳቡ? ኦኬ ኢየሱስ ክርስቶስ ዮሐንስ 1:29 ላይ የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ተብሏል አይደል? የሳ አንተ የኢየሱስ በግ ነህ? አዎ። ስለዚህ የበግ በግ ነህ ማለት ነው። ስድብ ነው እንዴ? ነው አይ ስድብ አይደለም። የበግ በግ ነህ። እሺ በቃ አሁን ልቀጥል። ኢየሱስ ክርስቶስ ቆይ ስማ፣ መልስልሃለሁ። አዎ ነኝ እና ልቀጥልልህ። የበግ በግ ነህ? አዎ ነኝ ብያለሁ። ኢየሱስ ክርስቶስ የዓለምን ሁሉ ኃጢአት የሚያስተሰርይ የእግዚአብሔር በግ የተባለው ከመስዋዕትነቱ አንጻር ነው። በብሉይ ኪዳን ኃጢአትህ እንዲሰረይልህ በግ ነበር የምታቀርበው። ያ ሁሉ ነገር የኢየሱስ ምሳሌ ነበረ። ስለዚህ በግ ያለው በአይሁዶች አእምሮ ኃጢአት እንደሚያስተሰርይ እንዲገባቸው ነው። እኔ ደግሞ የኢየሱስ በግ የሆንኩት ከእረኝነት አንጻር ነው። እሱ እረኛዬ ነው፣ ጠባቂዬ ነው፣ ይጠብቀኛል። ለዘላለም ሕይወት የሚያደርሰኝ እሱ ነው። ስለዚህ ኢየሱስ ክርስቶስን የሚጠብቀው ሌላ አምላክ አለው፣ የራሱን የቻለ አምላክ አለው። አንተ ደግሞ አሁን እኮ መልሼልህ ነበር፣ አትሰማም። ማውራት ብቻ ነው። በግ የተባለው ከመስዋዕትነቱ አንጻር ነው እኮ ገባኝ። የሚያገለግለው አገልግሎት የሚሰጥ አምልኮ ሰው ሲሆን አምላክም አባትም አለው። አመሰግናለሁ። ስለዚህ አንተ የአምላኪ ነህ ማለት ነው። አዎ ኢየሱስ ክርስቶስ ሁለት ባህሪ ነው። ሰው ስለሆነ አምላክ አለው፣ በባህሪ ደግሞ አባት አለው። አብ አባቱ ነው። ሰው ታመልካለህ? አዎ አመልከዋለሁ። ምክንያቱም ሰውነቱና አምላክነቱ በአንድ አካል ነው፣ አይነጣጠልም። ኦኬ አመሰግናለሁ። በቀጥታ ስለመለስክልኝ ሰው ታመልካለህ ማለት ነው። አዎ እሱ ያ ሰውዬ ግን ሰውነቱ እንደኔና እንዳንተ ሳይሆን በሰውነት ውስጥ የመለኮት ሙላት አለው። ሙሉ መለኮት ያለው አቅም በሙሉ በሱ ውስጥ አለ። ኦኬ ኢየሱስ ክርስቶስ የመለኮት ዕውቀት አለው? አዎ አለው። ኦኬ የመለኮት አለው፣ የሰው አለው። ኦኬ የመለኮት ዕውቀት ውስጡ ላይ ነበረ፣ ከኛ ይለያል። የመለኮትም የሰውም ሁለት ባህሪ ነው። ሁለቱም እሱ ውስጥ አለ። እሱ ውስጥ አለ። አዎ ሁለቱም አለ፣ ባለመደበላለቅ፣ ባለመጠፋፋት። የሰውነትም የአምላክም ባህሪ ያለው በሰውነት። ኢየሱስ ክርስቶስ እግዚአብሔር የሚሰራውን ስራ ሁሉ መስራት ይችላል። ይችላል። በአምላክነቱ ይችላል። አትነጣጥለው። አይነጣጥልም ያልከኝ አትነጣጥለው። ራስህ አይነጣጠልም፣ ግን አይጠፋፋም። አምላክነቱ ሰውነቱ አያጠፋም፣ አንዱን አያጠፋም እኮ። ውስጡ ላይ ሁሉ አይነጣጥሉም አልከኝ እኮ። ስለዚህ አይነጣጠሉም ማለት በአንድ አካል ናቸው እኮ። በአንድ አካል ውስጥ አይነጣጠሉም ካልክ ሁለት ነገር አለ አይደል? ውስጡ ላይ አለ። በአንድ አካል ሁለት ባህሪ። ኦኬ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን የላከኝ ፍቃዴን አልሻም ይላል። ስለዚህ አምላክ ይህን ማድረግ አይችልም? እሺ ኢየሱስ ክርስቶስ በዚህ ምድር ላይ በስጋ ከመጣ በኋላ የራሱን ፍቃድ አላደረገም። አንድም ቦታ ሲያደርግ የነበረው የላከውን የአባቱን ፍቃድ ነው። እሱ ፍቃድ አለው፣ ግን ፍቃዴን አልፈልግም ይላል እዛው ጋር። እኔ የምፈልገው የአባቴን ፍቃድ ማድረግ ነው። ሌላ ቦታም ብዙ ቦታ የመጣው
አባቱ የሚፈልገውን ሊያደርግ ነው። አምላክ አዛዥ አለው። ስማኝ፣ አልሰማኸኝም መሰለኝ። አንዴ አምላክ አሁን ያልኩህን ድገምልኝ እስቲ። ምንድን ነው መልስ የመለስኩልህ? ፍቃዴን አልሻም አለ እያልከኝ ነው። አምላክ የመለስኩልህ